ጌቴ እግዚአብሔር ሆይ ነግጠኝ የሚያስፈራኝ ማን ጌቴ እግዚአብሔር ሆይ ጌቴ እግዚአብሔር ሆይ ጌቴ እግዚአብሔር ሆይ የሳኦል ጥላቻ ልቤ አይደነገጠ በዚህ ልጅ ልንበጠበጥ አይገባም እግዚአብሔር ሆይ ስሙ ጋሻዬ ነው ኃይልና ብርታቴ ጌታ ጉልበቴ ነው ጌታ ብርሃኔና መድኃኒቴ ነው ጌታ ብርሃኔና መድኃኒቴ ነው ምንድነው ይሄ ነገር የሚያስፈራኝ ማነው ልታወር ነው እንዴ ልታወር የሚያስፈራኝ የእግዚአብሔርን ሥራ በአንተ ላይ ታያለህ እኔንም ሆነ የኔ የሆንኩን ካዳንክ ሁላችንም ክርስቲያን እንሆናለን ይህ ሁሉ በአትረብ ይፈጸማል ከዛም ሁሉም የናዝሬቱ ኢየሱስ ክርስቶስ አምላክ እንደሆነ ያውቃሉ ሁሉን የሚችለው አለ ከኔ ጋር ጌታ ብርሃኔና መድኃኒቴ ነው ጌታ ብርሃኔና መድኃኒቴ ነው የሚያስደነግጠኝ የሚያስፈራኝ ኢየሱስ ክርስቶስ ሆይ ስምህ በአትረብ ገዢ ፊት ይወደስ ዘንድ ጻድቃንም በገዳም ማየትና መጨበጥ ሰማዕታት በደም ከቻሉ እነርሱ ያምናሉ ይህን ዕድል ስጣቸው የብርሃን ጌታ እኛ ሁላችን ደካሞች ነን አላንተ ፍቃድ ምንም ኃይል የለንም ጌታ ብርሃኔና ለአንተ ጌታ ለኢየሱስ ክርስቶስ ክብር ምስጋና ይገባል አይናችንና ልባችን ታውሮብን ነበር ነገር ግን አሁን ማየት ችለናል ወደ አትረብ ገዢ ሄዱና በእናንተ የሆነውን አስረዱ ለመላው ዓለም ምን ነገር አለን እንጂ ከስም ሁሉ በላይ የሚበልጥ ስም ይዟል የማመልከው አምላክ ከሁሉም ይበልጣል ምንስ ሆናለው ስሙን ተደግፌ በኢየሱስ ክርስቶስ ጥላ ስር አርፌ ጌታ አሁንም ድረስ በእምነታችሁ ጸንታችኋል የኛ ማዳኛችንና መድኃኒታችን እንዳስተማረን ሞት ከእርሱ ጋር እውነተኛና ሕያው የሆነ ሕይወት ነው ሕይወት ግን ካንተ ጋር ሞት ነው ምንድን ነው የምትናገረው